ወርክ ላይፍ ባላንስ ይሄ ነገር ያስፈልጋል ብላችሁ ታስባላችሁ ወይስ ደግሞ ነንሴንስ ነው? በተለይ እንደ ወጣቶች እኔ ፐርሰናሊ የሚያስበውን ነገር ልንገራችሁና እናንተ ለምታስቡበትን ትነግሩኛላችሁ። ሶ ወርክ ላይፍ ባላንስ ሲባል እኔ ፐርሰናሊ የማየው ህይወትን ልክ እንደ አንድ ጠረጴዛ ብላችሁ ትወስዱ ትችላላችሁ። ሶ አንድ ሰው በህይወት ሰክሰስፉል ለመሆን ሊጠብቃቸው ይገባል ከሚባሉት ነገሮች መካከል ለሰብን አስፔክትስ ኦፍ ላይፍ የሚባለው እነሱም ከሚይዟቸው መካከል ለምሳሌ ስፒሪቹዋል ላይፍ ሊሆን ይችላል፣ ፊዚካላችን ምን ይመስላል፣ ፋይናንሻል እያለ ይቀጥላል። ሰባቱን ፖይንቶች አሉ። ሶ እኔም ፐርሰናሊ የምረዳው ልክ እንደ አንድ ቴብል ነው። ለምሳሌ አንድ ቴብል ስትወስዱት 4 እግሮች አሉት አይደለ? እነዛ 4 እግሮች መካከል አንዱ ካጠረ ወይ ደግሞ ኢምባላንስ ከሆነ ወይም ኮምፕሊትሊ ከሌለ ያ ቴብል ኢቨንቹዋሊ መውደቁ አይቀርም። the same thing ለምሳሌ ፋይናንሻሊ በጣም በደንብ እየሰራን ስፒሪቹዋሊ ወይ ደግሞ ጤናችን ላይ ወይም ሌሎች ሪሌሽንሺፖቻችን ላይ ቸልተኛ ምንሆን ከሆነ በዛ ኢምባላንስ በሆነው ፓርታችን ላይ መጎዳታችን አይቀርም። ስለዚህ የሆነ ላይፍን ኢንኮምፕሊት ያደርገዋል። ላይክ ኮምፕሊት ማድረግ አንችልም፣ ፐርፌክት ማድረግ አንችልም፣ ግን ስላይትሊ ባላንሱን መጠበቃችን ደግሞ ጥሩ ነው ብዬ አስባለሁ። ስለዚህ ወርክ ላይፍ ባላንስ በተወሰነ ደረጃ አብረን ማስኬዳችን አሪፍ ነው ብዬ አስባለሁ። ወርክ ላይፍ ባላንስ አያስፈልግም 24/7 ስሩ የሚሉን ሰዎችም የራሳቸው የሆነ ቆንጆ ወርክ ላይፍ ባላንስ አላቸው እና እኔ ፐርሰናሊ የማስበው እንደዛ ነው። እናንተን ኮሜንት ብሰማ ደስ ይለኛል። ኮሜንት ሴክሽን ላይ አስቀምጡልኝ።